ዛሬም ጠቃሚ ናቸው ብዬ ያሰብኳቸውን ሁለት የስራ አይነት ይዤላችሁ መጥቻለሁ። በ2018 ብትሰሯቸው የሚያዋጡ የስራ አይነቶች ሁለት ይዤላችሁ መጥቻለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን እህቶች ወንድሞች፣ ሁላችሁም ባላችሁበት ያለ ሰላምና ዝነታ የላችሁ እያልኩኝ ዛሬ ለእናንተ ሁለት የስራ አይነቶች ይዤላችሁ መጥቻለሁ። ከዛ በፊት ግን እባካችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ቢዝነስ ቪዲዮዎች ተሰርተው ወይ እናንተ ሲለቀቁ ይደርሷችኋል ማለት ነው። ሰብስክራይብ አድርጉ። በ2018 ልትሰሯቸው ወይም ውጤታማ የሚያደርጓችሁ የስራ አይነቶች በመጀመሪያ ደረጃ ይሄ በምስሉ ላይ እንደምትመለከቱትም የባልትና ስራ ነው። የባልትና ስራ ኢትዮጵያ ውስጥ ማለት ነው ልትሰሩት በ2018 በጣም ውጤታማ የሚያደርጋችሁ የስራ አይነት ነው። ይህን ስራ ለመስራት የሚያስፈልጉ ግብአቶች አሉ። ምሳሌ ጥሬ እቃውን በመግዛት ቤት በማዘጋጀት ማለት ነው። እንዲሁም ከራሳችሁ በተጨማሪ ለጊዜው አንድ ሰራተኛ በመጨመር ማለት ነው ይህን ስራ በመጀመሪያ ደረጃ ጥሬ እቃዎችን ገዝታችሁ በማዘጋጀት ከዛ ባልትናዎች ውጤት በመቀየር ለሱቆች እንዲሁም ለምግብ ቤቶች ብቻ ለተለያዩ ሰዎችን በማናገር ባልትና ስራዎችን እንደዚህ አዘጋጅታችሁ ብታከፋፍሉ እንዲሁም ብትሸጡ በጣም ውጤታማ የሚያደርጋችሁ የስራ አይነት ነው። ይህን ስራ ለመስራት በትንሹ ለመጀመር ማለት ነው መጀመሪያ 50 ሺህ ብር ሊበቃችሁ ይችላል። በመሆኑም በ2018 በ50 ሺህ ብር ሊሰራ ወይም ሊያሰራችሁ የሚችል ወይም ውጤታማ የሚያደርጋችሁ የስራ አይነት ባልትና ማለት ነው። ይሄ ባልትና እንግዲህ ስራ ለመስራት የዚህን የባልትና ስራ ለመስራት በመጀመሪያ ጥናት ያስፈልገዋል። አካባቢው ምን ይፈልጋል? ሱቆች አሉ ወይ? ምግብ ቤቶች አሉ? የተለያዩ ነገሮችን ጥናት ማድረግ ይኖርባችኋል። ሱቆች እና ምግብ ቤቶች ያሉበት አካባቢ ከሆነ ይህም ባልትና ያለምንም ጥርጥር ማለት ነው ሊገዟችሁ ይችላል። ስለዚህ ጥናት ስታደርጉ ሱቆች ባሉበት አካባቢና ምግብ ቤቶች ባሉበት አካባቢ ማለት ነው ጥናት አድርጋችሁ ከሰራችሁ በ2018 ውጤታማ የሚያደርጋችሁ የስራ አይነት ነው ማለት ነው። ስለዚህ ይህን ስራ ለመስራት መጀመሪያ ላይ እንደተናገርኩት በትንሹ ማለት ነው 50 ሺህ ብር ይዛችሁ ወደ ስራ መጀመር ትችላላችሁ። በመሆኑ እናንተ ይህን ስራ ስትሰሩ ከጎናችሁ አጋዥም ሰው ሊያስፈልጋችሁ ስለሚችል ለጊዜው ከእናንተ በተጨማሪ አንድ ሰራተኛ ስለሚያስፈልጋችሁ ማለት ነው ከዛ ስራው እየሞቀ እንዲሁም ትርፋማ እንደሚያደርጋችሁ ካወቃችሁት ሌላ የሰው ኃይልም ትጨምራላችሁ። ለጊዜው ግን የአንድ የሰው ኃይል ያስፈልጋችኋል። እንዲሁም ለተለያዩ ጥሬ እቃዎችን ለመግዛትና እንዲሁም ግብአቶችን ለማሟላት 50 ሺህ ብር ወይም ወደ ስራው ቀጥታ ለመግባት 50 ሺህ ብር ከያዛችሁ በቂ ነው። ስለዚህ በአሁኑ ሰዓት በ2018 ኢትዮጵያ ሀገራችን ከሚሰሩ የስራ አይነቶች ወይም በዚህን ሰዓት ብትሰሩት ከሚያዋጣ አንዱ የስራ አይነት የባልትና ስራ ነው ማለት ነው። በሁለተኛ ደረጃ ብትሰሩት ያዋጣችኋል ብዬ የስራ አይነት ይዤላችሁ የመጣሁት የእንጀራ ስራ ነው ማለት ነው። እንግዲህ የእንጀራ ስራ በአሁኑ ሰዓት ኢትዮጵያ በ2018 ብትሰሩት ውጤታማ ከሚያደርጋችሁ የስራ አይነት ነው ማለት ነው። በመሆኑም ይህን ስራ ለመስራት የመጀመሪያ ግብአቶች የሚያስፈልጓችሁ ነገሮች አሉ። መጀመሪያ ጤፍ መግዛት ነው ማለት ነው። ከዛ ወደ ማስፈጨቱ ትሄዳላችሁ። ካስፈጫችሁ በኋላ ወደ ማቡካቱ ትሄዳላችሁ። የምታቦኩበት ባልዲዎች እንዲሁም የላስቲክ በርሜሎች ቢያንስ 2 ያስፈልጓችኋል።
እንዲሁም ደግሞ የምትጋግሩበት ምጣዶች 2 ያስፈልጓችኋል ለጊዜው እነዛን ማለት ነው በማሟላት እኒህም ማቴሪያሎች አሟልታችሁ አንድ የሰው ኃይል በመያዝ ወደዚህ ስራ ብትገቡ ማለት ነው በጣም ውጤታማ ያደርጋችኋል። ከዛ ቀስ በቀስ ይህን ስራ እያላመዳችሁና ትርፋማ መሆናችሁን ስታውቁት ወይም እንደሚያዋጣችሁ ስታውቁት ማለት ነው የሰው ኃይል ትጨምራላችሁ። ለጊዜው ግን 2 የማቡኪያ ባልዲዎች እንዲሁም 100 ኩንታል ጤፍ በመግዛት እንዲሁም ደግሞ ከዛ ውጭ ያሉ አንዳንድ ማቴሪያሎች በማሟላት ይህን ስራ ቀጥታ ወደ መጀመሩ ትሄዳላችሁ። ከዛ በኋላ ይህን እንጀራ እየጋገራችሁ ለባለሱቆች፣ ለሆቴሎች እንዲሁም ለትልልቅ ዝግጅቶች የምታቀርቡ ትሆናላችሁ። በጣም ታዋቂ ትሆናችሁና በጣም ከሰው የበለጠ አሻሽላችሁ ስራችሁን ከሰራችሁ በጣም ትልልቅ ድግሶች ድረስ ሊያዟችሁ ይችላሉ። ታዲያ በ2018 ብትሰሩት ውጤታማ ከሚያደርጋችሁ አንዱ የስራ አይነት የእንጀራ ስራ ነው ማለት ነው። ሀገራችን ላይ የሰው ቁጥር በጨመረ ቁጥር የሰው ፍላጎት ሊሟላለት አልቻለም። ከዛም አንዱ እንጀራ ጋግሮ እቤት መጠቀም የማይችል ሰው ብዙ አለ። እንዲሁም ማለት ነው ያንን እንጀራ ሲገዙ ንጹህ እንጀራ አይገኝም። አዲስ አበባ ጅብሰም ይጨምራሉ ይባላል። አላህ ይወቅ ግን ብዙ ባዕድ ነገር እንደሚጨምሩበት እናውቃለን። ንጹህ ጤፍ አስፈጭቶ ማንም ንጹህ ነገር እንደማይጋግር ሁላችንም እናውቃለን። ነገር ግን እናንተ ከዛ በተሻለ ንጹህ ነገር ሰርታችሁ ንጹህ ብር ወይም ከበፊት ሰዎች ከሚሸጡበት ትንሽ ሞቅ አድርጋችሁ ትክክለኛውን በንጹህ ስራ እንደምትሰሩ ለባለ ደንበኞቻችሁ በማስረዳት ብትሸጡ የእናንተን እንጀራ ማንም ተጠቃሚ ነው የሚሆነው። ሌላው ቀርቶ ከባለ ሱቆች፣ ከባለ ድግሶች እንዲሁም ሌሎች ሰዎች ውጭ ከስተመር ራሱ ቤታችሁ መጥቶ እስከ መውሰድ ድረስ የሚደርስበት ይኖራል። ስለዚህ ይህን ስራ ለመስራት ለጊዜው መጀመሪያ ለመጀመር 50 ሺህ ብር ያስፈልጋችኋል። ከዛ በኋላ ቀስ በቀስ ይህ ስራ እንደሚያዋጣችሁና እንደሚያተርፋችሁ ካወቃችሁ ሁሉንም ነገር እየጨመራችሁ ማለት ነው ሰፋ ያደረጋችሁ ማቴሪያሎቹንም የሰውንም ኃይል ሰፋ ታደርጉታላችሁ። ከዛ በኋላ ራሱ ቢዝነሱ ይመራቸዋል። እኔ ግን በአሁኑ ሰዓት በ2018 ብትሰሯቸው ያዋጧችኋል ብዬ ያመጣኋቸውን 2 የስራ አይዲያዎች መናገር ብቻ ነው የሚጠበቅብኝ። እናንተ መሞከር መስራት የእናንተ